እስልምናን ግን ከሃይማኖት ሳይሆን የምንቆጥረው በጣም ወግ አጥባቂና የሰዎችን ነፃነት የሚገፍ አላስፈላጊ እምነት ነው። ሲጀመር እስልምናን እንገባበታለን አይደለም ማለት ነው። አንፈልገውም፣ ጭራሽ አንፈልገውም። ይሄ ለብቻ የተቀመጠ ነው እስልምና ለኔና ለብቲ በቃ። እግዚአብሔር የተመሰገነ ይሁን። እንግዲህ ከጊዜ ወደ ጊዜ እስልምና ውስጥ ያሉ ሰዎች በጣም ለውጥ እያሳዩ ነው ያሉት። እስቲ አስተዋይ ሰው የሚለውን ሰው እስልምናን ግን ከሃይማኖት ሳይሆን የምንቆጥረው በጣም ወግ አጥባቂና የሰዎችን ነፃነት የሚገፍ አላስፈላጊ እምነት ነው። ሲጀመር እስልምናን እንገባበታለን አይደለም ማለት ነው። አንፈልገውም ጭራሽ። እንደውም ሞር የምንፈልገው እኛ እስልምና ውስጥ ያሉ ሰዎች ሌላ እምነት ቢከተሉ ነው የሚሻለን እስልምናን ከሚከተሉ። ምክንያቱም እስልምና ውስጥ ያሉት ህግጋቶች ያሉት ሰዎቹን ስናያቸው ምናምን ለእኛ የማይነግሩ እነሱ ብቻ የሚያውቁት አንድ ነገር አለ ብለን እናስባለን። በሴቶች ላይ በሚያደርገው ነገር በተጽዕኖ ውስጥ ያለ እምነት ነው። ስለዚህ አምላክን የመገዛት ሳይሆን ኢስላሚክ ፖለቲክስ ነው ብለን ነው የምናስበው። እስልምናን ሪሊጂየስ ፖለቲክስ ነው እስልምና። በቃ አለቀ። እንደዚህ አይነት የነቁ ሰዎች ስታዩ በጣም ደስ የሚለው። ባለፈውም ብዙ ሙስሊሞች ሀዲስ አንቀበልም እያሉ እንደሆነ ከራሳቸው አንደበት ከአንድም 3 ቪዲዮ አሳይቻቸዋለሁ። እና ነገሩ ቀስ በቀስ እንቁላል በእግሩ ሄዳል። ዛሬ ሀዲሱን አንቀበልም፣ ነገ ቁርአኑን አንቀበልም ይላሉ። ከዛ ወደፊት ለሚመጣው ጀነሬሽን ጥሩ ነገር አውርሰናቸው እንሄዳለን ማለት ነው። እና ሰዎች እንደዚህ በአጭር ጊዜ ውስጥ ሪያክት ማድረጋቸው መንቃታቸው በጣም ደስ ይላል። እኛም ትግላችንን አጠናክረን እንቀጥላለን ማለት ነው። መቻችሁ አንተ ግን ሃይማኖት አልባ የሆንክ ሰው ሆነ ከምንም አይነት አምልኮ የራክ ሆነ 7 ዓመት ቆይተሃል። 7 ዓመቱ ግን እንዴት አለፈ? ሃይማኖትን እንደ ድርጅት ያዝ ነው። እኛ ማንኛውም ሃይማኖት እንደ ድርጅት ያዝ ነው ዊዛውት ኢስላም። እስልምናን ግን ከሃይማኖት ሳይሆን የምንቆጥረው በጣም ወግ አጥባቂና የሰዎችን ነፃነት የሚገፍ አላስፈላጊ እምነት ነው። ሲጀመር እስልምናን እንገባበታለን አይደለም ማለት ነው። አንፈልገውም፣ ጭራሽ አንፈልገውም። ይሄ ለብቻ የተቀመጠ ነው እስልምና ለኔና ለብቲ በቃ። እንደውም ሞር የምንፈልገው እኛ እስልምና ውስጥ ያሉ ሰዎች ሌላ እምነት ቢከተሉ ነው የሚሻለን እስልምናን ከሚከተሉ። ምክንያቱም እስልምና ውስጥ ያሉት ህግጋቶች ያሉት ሰዎቹን ስናያቸው ምናምን ለእኛ የማይነግሩ እነሱ ብቻ የሚያውቁት አንድ ነገር አለ ብለን እናስባለን። በሴቶች ላይ በሚያደርገው ነገር በተጽዕኖ ውስጥ ያለ እምነት ነው። ስለዚህ አምላክን የመገዛት ሳይሆን ኢስላሚክ ፖለቲክስ ነው ብለን ነው የምናስበው። እስልምናን ሪሊጂየስ ፖለቲክስ ነው እስልምና በቃ አለቀ። ስለዚህ ሪሊጂየስ ፖለቲክስ አይደለም እኛ የሚያስፈልገን ወርሺፕ ነው የሚለው እሳቤ ያለን። ከዛ አንፃር ለእስልምና ያለን አመለካከት ያፈነገጠ በጣም ከማፈንገጥም ወደ ጥላቻ ያዘነበለ ነበር። እንግዲህ ይሄ የምናወራው ነገር ማለት ከሰለምክ አሁን 12 ዓመት ሆነሃል። 13 ዓመት ረጅም ጊዜ ነው። 7 ዓመት ደግሞ እንደገና የሃይማኖት አልባ ሆነህ ኖረሃል። አሁን ደግሞ አልሐምዱሊላህ ሰልመህ 12 ዓመታትን እንደ አዲስ ተወልደህ እየኖርክ ነው። እነዚህ 12 ዓመታት ውስጥ የእስልምና ህይወት እንዴት ነው? ሃይማኖት አልባ ሆነህ ከኖርከው ህይወት አንፃር አሁን ስታነጻጽረው ምን የተለየ ነገር አለው? ሁሉ ነገር አላህ በፈቀደ ስለሚሆን ነው እንጂ ለንጽጽር የሚቀርብም አይደለም ሲጀመር። በእርግጥ አላህ በፈቀደ ይሆናል ነው እንጂ የባከኑ ህይወት ብዬ ነበር ማስባቸው በፊት። ግን ያው ሁሉ ነገር አላህ ሲፈቅድ ነው የሚሆነው። ሙሉነት ይሰማሻል። አሁን እንደዚህ ልብህን ሰቅዞ ያዘው ስሜትን ያመጣው እስልምና ውስጥ በመኖርህ ነው። ለምን ቢቀርብህና የራሴ እውነቴ ብለህ ይኖርከው ሃይማኖት አልበኝነት ውስጥ ነው ማሰብም አልፈልግም። ህይወት ቢያልስ ማለት እንደዚህ እንሰማ ማሰብ ራሱ ማለት እንደዚህ አይነት ሐሳቦች ራሱ አልፈልጋቸውም እንጂ ሲጀመር ማለት አሁን ላይ እኮ አንቺ የቀመሽውን የለተ ተሊማ ሰዎች እንዲቀምሱልሽ ስለምንፈልግ እኮ ነው። ሌሎች እምነት ውስጥ ያሉ ምናምኖችን ክፍያ አግኝተንበት እኮ አይደለም። አንዳንዴ የራስሽንም ነገር ጊዜሽን ገንዘብሽን ሁሉ መስዋዕት አድርገሽ እኮ ሰዎች ጋር ብዙ ምን ሄደዋል ምን ነው የሰው ወደኛ በመጣ በሚል ማለት ነው። ያንን እኮ አንቺ የቀመሽውን ነገር እንዲቀምሱት ነው። በቃ ያን ህይወት አሁን ያለሽበትን ህይወት ይሄን ደረትሽን ያሰፋልሽን ህይወት እንዲያዩት ነው እንጂ ሌላ ምንም አግኝተሽ እኮ አይደለም። እና እስልምናን ማሰብም እንዴት አድርገሽ ታስቢያለሽ? በቃ እኮ ከውሃ የወጣ አሳ ታውቂያለሽ? እንዴት አድርገሽ ነው የምትኖሪው? ረግራ ይገባል። አስብም አልፈልግም እኔ ለደቂቃ እንኳን ማሰብ አልፈልግም። ምክንያቱም በቃ ይሄ በፊት ላይ ያለሽ ነገር አለ። ስራ ማግኘት፣ ስራ ማጣት፣ ገንዘብ ማግኘት፣ ገንዘብ ማጣት፣ ነገ እንዴት እንደዚህ አይነት ነገሮች ጭራሽ አያሳስቡሽም። በቃ
ልብ ሰፊ ነው። ደስ ይላል። በቃ ሁሉ ነገር በእያንዳንዱ ነገር ውስጥ የምታደርጊያቸው ነገሮች ቫልዩ አላቸው። በቃ አንድ ነገር ስታደርጊ ምንዳው ይታወቅሻል ስሜቱ። ይህን ስሰራ ይህን እናገኛለሁ። ስለዚህ ጭራሽ ለኸይር ስራ ለምን ጭራሽ ምንሽ ቀዳደሙ በቃ እያንዳንዱ ኸይር የተባለ ነገር ላይ ትጓጓለሽ እኮ ማድረግ። ቅድም እንዳልሽው ያው የሰው ልጅ ኢማን ይቀንሳል ይጨምራል ከዛ ነገሮች አንጻሮች ነው እንጂ ማለት ነው። ከእስልምና ውጪ ህይወት አይታሰብም። ብንችል እኮ ማለት ነው ዓለም ሁሉ ቢሰልም ደስ ይለናል። ግን ያላ ፍቃድ ሲሆን ነው በሚል ነው። ለምን ያለንበት ደስ የሚልን ህይወት ቢያውት ብለን እኮ ነው እንጂ ምን ያደርጉልናል ስለመጡ። ሁሉም እኮ ለነፍሱ እኮ ነው አይደል? ግን ደስ ይላል። በቃ ይሄንን ነገር ቢያውትና መልካም ነገርን ስለምንመኝ ለሰዎች ይሄን መልካም ነገር ለምን አያውቱም መጣው የሚል ነው እኮ ጉጉታችን። አላህ ስለፈቀደ አልቆጭባቸውም እነዛን ህይወቶች። እንደዚህ አይነት አመለካከትም የለኝም በተፈጥሮዬ። በቃ በዛ ውስጥ ለፍ ብሎኛል ሲጻፍልኝ ያኔ ተጻፈልኝ። ዛሬ አግኝቼዋለሁ። ቢያመልጠኝ ነበር የሚቆጨኝ እና ግን አንዳንዴ ደግሞ በቃ ምን አለበት እስልምና ቤተሰብ ውስጥ ብወለድ ኖሮ ደግሞ ምን አይነት ሰው ነበርኩ ብዬ አስባለሁ። እኔና ቤቴ አሁን ቁጭ ብለን ማለት ነው እና ይሄን የመሰለ ነገር ነው እንዲያባከኑት እና አንዳንድ ቀን እና ደስ ይላል። አልሐምዱሊላህ እንግዲህ ብዙ አመታት ለምትፈልገው ነገር ኳትናሃል። ራስን በማትፈልገው ነገር በጎደለ ነገር ውስጥ እንድትኖር ግዴታ ሆኖብሃል። አልሐምዱሊላህ ዛሬ ግን ወደ ቀጥተኛው መንገድ ወደ ምትፈልገው መንገድ ራስን አምጥተህ እንግዲህ አላህ Subhanahu Wa Ta'ala ፈቅዶልህ ትክክለኛውን መንገድ እስልምናን ደግሞ አግኝተህ መኖር ጀምረሃል። አላህ Subhanahu Wa Ta'ala ሂዳያውን ሰጥቶሃል። ምን ቢቀርብህና የራሴ እውነቴ ብለህ ይኖርከው ሃይማኖት አልበኝነት ውስጥ ነው ማሰብም አልፈልግም ህይወት ቢያልስ ማለት እንደዚህ እንስሳ ማሰብ ራሱ ማለት እንደዚህ አይነት ሐሳቦች ራሱ አልፈልጋቸውም እንጂ ከእስልምና ውጪ ህይወት አይታሰብም። ብንችል እኮ ማለት ነው ዓለም ሁሉ ቢሰልም ደስ ይለናል። ግን ያላ ፍቃድ ሲሆን ነው በሚል ነው። ለምን ያለንበት ደስ የሚልን ህይወት ቢያውት ብለን እኮ ነው እንጂ ምን ያደርጉልናል ስለመጡ። ሁሉም እኮ ለነፍሱ እኮ ነው አይደል? ግን ደስ ይላል። በቃ ይሄንን ነገር ቢያውትና መልካም ነገርን ስለምንመኝ ለሰዎች ይሄን መልካም ነገር ለምን አያውቱም መጣው የሚል ነው እኮ ጉጉታችን። አላህ ስለፈቀደ አልቆጭባቸውም እነዛን ህይወቶች። እንደዚህ አይነት አመለካከትም የለኝም በተፈጥሮዬ። በቃ በዛ ውስጥ ለፍ ብሎኛል ሲጻፍልኝ ያኔ ተጻፈልኝ። ዛሬ አግኝቼዋለሁ። ቢያመልጠኝ ነበር የሚቆጨኝ እና ግን አንዳንዴ ደግሞ በቃ ምን አለበት እስልምና ቤተሰብ ውስጥ ብወለድ ኖሮ ደግሞ ምን አይነት ሰው ነበርኩ ብዬ አስባለሁ። እኔና ቤቴ አሁን ቁጭ ብለን ማለት ነው እና ይሄን የመሰለ ነገር ነው እንዲያባከኑት እና አንዳንድ ቀን እና ደስ ይላል። ይሄን ያህል ነው እስልምና። ስለዚህ እስልምና ውስጥ ይሄ ነው ብለሽ የምትተነትኙ ነገር የለም። ውስጡ ስገቢ ነው ጣዕሙ ሁሉ ነገር ያለው እና መተው ይዩት እስቲ ይቀመሱት ችግር የለው። ካልሆነ ይተውታል። ከቀመሰ ደግሞ ስለማይወጣ ማሻአላህ